ሰላም ውድ ተከታታዮቻችን፣ ዛሬ ደግሞ ኢንካንቶ በተሰኘው ፊልም ቅኝት ተመልሰን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በትህትና እንጠይቃለን። ፊልሙ የሚጀምረው ኮሎምቢያ ውስጥ ነው። አልማ ማርዲግልም ስለ ቤተሰቦቿ ታሪክ ለልጅ ልጇ እየነገረቻት ነው። ከብዙ ዓመታት በፊት አልማ ፔድሮ የተባለ ሰው ታገባለች። 3 ልጆችንም ይወልዳሉ። በወቅቱ በነበረው ጥቃት ምክንያትም ፔድሮ ቤተሰቦቹን ለማዳን ሲል ሕይወቱን ያጣል። ግን በድንገት ቤት ውስጥ እያበራ የነበረው ሻማ አስማታዊ ይሆንና በጣም የሚያምር ቤተ መንግስት ይገነባል። ይህ ቤትም የማድሪጋሎች መኖሪያ ይሆናል። ከዓመታት በኋላም መንደሩ በጣም ያድጋል። የማድሪጋል ቤተሰቦችም ለየት ያለ ከሰው ልጆች የሚበልጥ ችሎታ ይቸራቸዋል። ይህንንም በመንደሩ የሚኖሩ ነዋሪዎችን ለመጥቀም ይገለገሉበታል። ለሚራቤል ስጦታው የሚሰጣት ቀንም ይደርሳል። እሷም የእሷ ለየት ያለ ችሎታ ምን እንደሆነ ለማየት ጓጉታለች። ትንሿ ልጅም ወደ በሩ ጠጋ ትላለች። በቀጣይም የሚያሳየን የሚራቤል የአጎቷ ልጅ አንቶኒዮ ስጦታውን የሚረከብበት ቀን ስለደረሰ ቤተሰቦቿን እያዘገጃጀች ነበር። በመንደሩ የሚኖሩት ብዙ ህፃናትም ስለ ሚራቤል አዲስ ስጦታ ለመጠየቅ ወደ እሷ ጋር ይመጣሉ። እሷም በደስታ ስለ ቤተሰቦቿ መተረክ ትጀምራለች። የማድሪጌል እናት ኦሊታ ሰዎችን የማዳን ችሎታ አላት። የምታድነውን በምግቦች ተጠቅማ ነበር። ያገባችውም አጉስቲን የሚባል ሰው ነው። ልም 2 እህቶች አሏት። አንደኛዋ ሉዊሳ ነች። ሉዊሳ በጣም ጠንካራ ነች። ሌላኛዋ እህቷ ደግሞ ኢሳቤላ ትባላለች። እሷ ደግሞ በጣም የሚያማምሩ አበቦችን የማዘጋጀት ልዩ ችሎታ አላት። ቲያ ፒፓ የምትባለው ደግሞ ፌሊክስን አግብታለች። የአካባቢውን የአየር ንብረት መቆጣጠር የሚያስችል ለየት ያለ ኃይልም አላት። እነሱም 3 ልጆች አሏቸው። ዶሎሬስ የተባለችው ልጅ ከየትኛውም ርቀት ላይ የሚነገረውን ነገር የማዳመጥ ልዩ ችሎታ አላት። ሌላኛው ደግሞ ካሚሎ ይባላል። አንቶኒዮ፣ ዮሊታ እና ፒፓ ደግሞ ብሩኖ የተባለ ወንድም አላቸው። እሱ ደግሞ የወደፊቱን የማየት ልዩ ችሎታ አለው። ግን ለየት ያለ በመሆኑ ቤተሰቦቹ ስለሱ ማውራትን አይወዱም። ወደ ሚራቤል የመጡት ህፃናት ሚራቤል የጠየቋትን ነገር ልትመልስላቸው ስትል ዶሎሬስ ትወጣና ሚራቤል ምንም አይነት ለየት ያለ ስጦታ እንደሌላት ተነግራቸዋለች። እሷም ይህ ነገር ምንም እንደማይመስላት ለማስመሰል ብትሞክርም ውስጧ ግን እየተሰማው ነበር። ሚራቤልም ከዝግጅቱ በፊት ለአንቶኒዮ ስጦታውን ትሰጠዋለች። በቀጣይም ቤተሰቦቹ ተሰብስበው አንቶኒዮ ስጦታውን እንዲቀበል ወደ በሩ ጋር ይወስዱታል። በሩም ወዲያውኑ ብርሃን ያበራና አንድ እንስሳ የአንቶኒዮ እጅ ላይ ታርፋለች። ይህ ማለት አንቶኒዮ ከእንስሳቶች ጋር መግባባት የሚያስችለውን ስጦታ አግኝቷል። ሚራቤልም የእሷን የስጦታ ቀን ዝግጅት ወደ ኋላ መለስ ብላ አስታወሰችና በሀዘኔታ ተራመደች። እሷ ምንም ስጦታ ሳታገኝ በሩ መሰወሩንም አስታወሰች። እንደ ቀሩት ቤተሰቦች እሷም ለየት ማለት በቻልኩኝ ብላ ተመኘች። በድንገትም ከቤቱ ጣራ ላይ አንድ ፍርስራሽ ወደ መሬት ወደቀ። መሬቱም መሰነጣጠቅ ጀመረ። ተለኩሶ የነበረውም ሻማ ጭልጭል ማለት ጀመረ። ሚራቤልም በፍጥነት ወደ ቤተሰቦቿ ጋር ሄደችና የተፈጠረውን ነገር ነገረቻቸው። እነሱም ተመልሰው ወደ ቤት ሲመጡ ምንም የተፈጠረ ነገር አልነበረም። እነሱም ምንም ነገር ሳይፈጠር ሚራቤል ልትረብሻቸው እየፈለገች እንደሆነ ያስባሉ። ሚራቤልም የተፈጠረው ነገር ግራ ስለገባት ወደ ቤተሰቦቿ ዘንድ ትቀርብና ስለ ሁኔታው እንዲያብራሩላት ትጠይቃቸዋለች። በንጋታውም ሚራቤል ወደ ዶሎሬስ ጋር ትሄድና ከዚህ ቀደም አይታ የማታውቀው ለየት ያለ ነገር ካስተዋለች ትጠይቃታለች። ዶሎሬስ በመጀመሪያ ምንም ነገር ልትነግራት አልፈለገችም ነበር። ነገር ግን መለስ ብላ ሉዊሳ ላይ የተለየ ነገር እንዳጤነች ነገረቻት። በቀጣይም በሰፈራቸው የሚኖረው ማሪያኖ ጉዝማን የተባለው ሰው ኢሳቤላን ሊያገባት ጠይቆ ስለነበር ሙሉ ጎረቤቶቹ ማዕድ ቀርበው እየተመገቡ ይታያል። ሚራቤልም የሉሲያን ሀሳብ ለመስረቅ ትሞክራለች። አልባም ሚራቤልን ተመለከታቻትና የሉሲያን ትኩረት እየፈለገች እንደሆነ ገባት። ሉዊሳም የቀን ከቀን ስራዋን ማድረግ ስትጀምር ሚራቤል ተከትላት ትሄዳለች። ልትረዳት የምትችለው ነገር ካለም እየተራራጠች ትጠይቃታለች።
ሉዊሳ ግን ሁሉም ነገር ሰላም እንደሆነ ማስመሰል ትጀምራለች። እሷ በጣም ጠንካራ ስለሆነች የማንንም እገዛ እንደማትፈልግ ሚራቤልን አቅፋ ታስረዳታለች። ሚራቤልም ቤት ውስጥ ስላየችው የመሬት ስንጥቅጣቂ ትነግራታለች። ሉዊሳም የእነዚህን ጥያቄዎች መልስ ለማግኘት ወደ ብሩኖ ቤት መሄድ እንዳለባት ነግራት ትሄዳለች። ሚራቤልም በድብቅ ወደ ብሩኖ መኖሪያ ጋር ትሄዳለች። በጣም ረጅም የተባለውንም ደረጃ ትወጣለች። ወደ አንድ ዋሻ ጋራም ትደርሳለች። ዋሻ ውስጥም የብሩኖ እቅዶች የነበሩትን አንድ ምልክት ታገኛለች። ያገኘቻቸውን ቁርጥራጮች ስትገጣጠማቸው የራሷን ምስል ትመለከታለች። የዚህን ሰዓት ዋሻው መፈራረስ ይጀምራል። ሚራቤልም በፍጥነት ያገኘቻቸውን ቁርጥራጮች ይዛ ክፍሉ ፈራርሶ ከማለቁ በፊት እየሮጠች ትወጣለች። ሚራቤልም ክፍሏ እንደገባች በድንገት ፒፓ ወደ እሷ ጋር ትመጣለች። ስለ አንቶኒዮ እያወራችላትም በውስጡ የነበረው ጭንቀት ምክንያት ጭንቅላቷ ላይ ዳመና ሰርቶ ዝናብ እንዲዘንብ ይሆናል። ሚራቤልም ስለ ብሩኖ መጠየቋን ትቀጥላለች። ፒፓና ፌሊክስን ጨምሮ በመንደሩ የሚኖሩ ሰዎች በሙሉ ስለዚህ ነገር ለመናገር ምንም አይነት ፍላጎት አያሳዩም። እሱ ያየው ነገር በሙሉ ወደ እውነት ይቀየራል። በሰዎች ላይም መጥፎ የሚባል ችግርን ይፈጥራል። ለፒፓም የሰርጓ ዕለት ላይ ዝናብ እንደሚዘንብ ነግሯት ነበር። ሚራቤልም ያገኘችውን ፍርስራሽ ገጣጥማ ራሷን ተመለከተች። በድንገትም አጉስቶን ወደ ክፍሏ ይገባል። ያየችውንም ነገር በፍጥነት ይቀማትና ሚራቤል ያየችውን ነገር ለሌላ ሰው በፍጹም መናገር እንደሌለባት ይነግራታል። በድንገት ግን ዶሎረስ መታ ስለነበረ የተነጋገሩትን በሙሉ ሰምታቸዋለች። ቤተሰባቸውም ከማሪዮና ከሱ ቤተሰቦች ጋር ተሰብስበው ነበር። ለቀለበቱ ዝግጅትም እየተወያዩ ነው። ሚራቤል የተነገራትን ሚስጥር ለመያዝ እየሞከረች እያለ ዶሎረስ የሰማችውን ነገር በሙሉ ለቤተሰቡ ትናገራለች። ሁሉም በጣም ይደነግጣሉ። አልማም በድጋሚ ስለተፈጠረው ነገር ሚራቤልን ትወቅሳለች። ፒፓም በቤቱ ኃይለኛ ዝናብ እንዲዘንብ ታደርጋለች። ሉዊሳ ፒያኖ መጫወቻውን ማምጣት በጣም ይከብዳታል። ኢዛቤላም በድንገት ሳታስበው አንድ አበባ ማብቀል ትችልና ማሪያኖን ይመታዋል። ሁሉም ባላወቁት ሁኔታ ኃይላቸውን መቆጣጠር ያቅጣቸዋል። ኢዛቤላም እየሮጠች ወጥታ ሚራቤልን በጣም እንደምትጠላት ተነግራታለች። ሚራቤልን በፍጥነት የሚያሳያትን ቁርጥራጭ ሰብስባ ወደ ክፍሏ ትሄዳለች። አንዱን ግን ረስታው ነበር። በድንገትም አይጦች ሰብስበውት እየሮጡ ይሄዳሉ። ወስደውም ለብሩኖ ይሰጡታል። ብሩኖም ከግንቡ ጀርባ ተደብቆ ነበር። ሚራቤልን በፍጥነት ተከታተለችውና የተደበቀበትን ቦታ አገኘችው። ቤተሰቦቹ ስደት እንደወጣ ቢያስቡም እሱ ግን ጓዳ ውስጥ ተደብቆ እየኖረ ነበር። ምግብ የሚያመጡለትም አይጦቹ ነበሩ። ሚራቤልም የእሱን እርዳታ ጠየቀችው። እሱ ግን የእሱ እይታ ሁል ጊዜ ለሰዎች መጥፎ ነገርን ይዞ እንደሚመጣ ስለሚያውቅ ሊረዳት አልፈለገም። አልማ ለሚራቤል ስጦታ የሚሰጥበት ቀን ዝግጅት ላይ በጣም ተጨንቃ እንደነበረም ይነግራታል። ስጦታ ያላገኘችበት ምክንያትም ይሄ እንደሆነ ይነግራታል። አንቶኒዮም ወደ ቦታ ይመጣል። በመጨረሻም ብሩኖ ከሚራቤል ጋር አዲስ እይታ ለማየት ይወስናል። በድጋሚ የማሪቤልን ምስል በፈራረሰው ቤተ መንግስት ላይ ይመለከታሉ። ግን በአጠገቧ እየበረረች የነበረውን የምታምር ቢራቢሮ ሲመለከቱ አንድ ያላሰቡት ነገር ይከሰታል። ይሆናል ብለው ያላሰቡትንም ያሳያቸዋል። ኢዛቤላ ነበረች። በቅድሚያ ሚራቤል ኢዛቤላን ለማቀፍ በጣም ተቃውማ ነበር። ግን ካሲታን ለማትረፍ ያላት ብቸኛ አማራጭ ይሄ ነበር። ሚራቤልም ወደ ኢዛቤላ ክፍል ሄዳ ለማቀፍ ትሞክራለች። ኢዛቤላ ግን እስካሁን በሚራቤል በጣም ተናዳባት ነበር። በጣም እየጮኸችና እየተሳደበች ሚራቤል ላይ ተቆጣች። ሚራቤልም ኢዛቤላ በጣም ራስ ወዳድ እየሆነች እንደሆነ ስታይ እሷም ተበሳጨች። ኢዛቤላ ሁልጊዜ ለቤተሰቡ ጥሩ ምስል እንዲኖረው እያደረገች እንደሆነ ትነግራታለች። በድንገት ግን በንግግራቸው መሃል ከዚህ በፊት ሰርታቸው ከምታውቃቸው አበቦች ለየት ያለ የማያምር አበባ ትሰራለች። ነገር ግን እሱም ቢሆን በጣም ውብ ሆኖ ይታያታል። ይህም ኢዛቤላ ከንዴቷ እንድትረጋጋ ያግዛታል። በመጨረሻም በበራው ሻማና በእይታቸው ፊት ይተቃቀፋሉ። የዚህን ሰዓት አልማም ወደ ቦታው ትመጣለች። ኢዛቤላም በብዙ አይነት ቀለማት ተከባ ትመለከታለች። እየጮኸችም ይህንን ቤተ መንግስት መቆጣጠር ያቃታቸው በሚራቤል
ችግር ምክንያት መሆኑን ትነግራታለች። የሁሉም ኃይል የጠፋባቸውን በእሷ ምክንያት ነበር። ሚራቤልም በድጋሚ በንዴት ሁሉም ችግር በእሷ ምክንያት እየተፈጠረ እንደሆነ ለአያቷ ትናገራለች። የዚህን ሰዓት መሬቱ በጣም በአስፈሪ ሁኔታ መሰነጣጠቅ ይጀምራል። ሙሉ ቤተ መንግስቱም መፈራረስ ይጀምራል። ሚራቤልም በፍጥነት እየሮጠች ሻማውን ለማትረፍ ትሞክራለች፣ ግን በፍጥነት ይቀልጣል። ቤተ መንግስቱም ሚራቤልን ለማትረፍ የመጨረሻውን ኃይል ይጠቀማል። ቀጥሎም ሙሉ ለሙሉ ይፈርሳል። ማድሪጋሎች ቤታቸው ስለፈረሰባቸው በጣም ይደነግጣሉ። ኢንካንቶ ከተማም ከሌሎቹ ነዋሪዎች ጭምር ጨለማ ይሆናል። ሚራቤልም በፍጥነት እየሮጠች ወደ ወንዙ ጋር ተቀምጣ ማልቀስ ትጀምራለች። አልማም ወደ እሷ ጋር ትመጣና አጠገቧ ትቀመጣለች። ፔድሮ የሞተበት ምክንያትም ይህ እንደሆነ ትነግራታለች። ኢንካንቶ በድጋሜ እስከሚጸዳ ድረስ ልቧ መሰበሩን ትነግራታለች። በቦታ የነበረውን አስማት ለማቆየትና አካባቢውን ለመጠበቅ የቻለችውን መሞከሯን ታስረዳታለች። ግን ይህ ማለት ትክክለኛ ቤተሰቦቿን በደንብ ማየት እንዳትችልም አድርጓት እንደነበረ ታስረዳታለች። ወደ ኋላ መለስ ብሎም ፔድሮና አልማ በፍቅር የነበሩበትን ቤተሰባዊ ሕይወት ያስቃኘናል። ከቦታው በግድ እንዲሄዱ እስከሚደረጉበት ሰዓት ድረስ ቤተሰባቸው ደስተኛ ነበር። ኢንካንቶ በቦታ የነበሩትን ገዳዮች በሙሉ ያጠፏቸውና አሁን የተፈጠረው ነገር ይፈጠራል። ሚራቤልም በብሩኖ እይታ ውስጥ የነበረችውን ቢራቢሮ በድጋሚ ታያታለች። በቀጣይም ብሩኖ ፈረሱን እየጋለበ ወደ እነሱ ጋር ይመጣል። ከዓመታት በኋላ ለመጀመሪያ ጊዜ እናቱ ቀርባ ታዋራዋለች። ሶስቱም ተመልሰው ወደ ከተማ ይሄዱና መንደርተኞቹን ማገዝ ይጀምራሉ። ቤተ መንግስታቸውንም በድጋሚ ይገነባሉ። ብሩኖም ከቤተሰቦቹ ጋር በድጋሚ ይቀላቀላል። ኤሊታና ፒፓም በድጋሚ ስላዩት ይደሰታሉ። ማሪያኖም በመጨረሻ ከዶሎሪስ ጋር ፍቅር ይይዘዋል። ስለሱ የሰማችውን ነገር በሙሉም ትነግረዋለች። ማድሪጋሎች እርስ በርሳቸው ይደጋገፋሉ። ሁሉም በድጋሚ አንድ ላይ እንዲሆኑ ሚራቤል ስለረዳቻቸው በጣም ያመሰግኗታል። በመጨረሻም ቤተሰቡ ደስተኛ ቤተሰብ ይሆናል። ይህ የሚያዝናና ፊልም የሚያበቃው እዚህ ጋር ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮዎቻችንን ከወደዳችኋቸው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን።